አይ ይኸውላችሁማ ቆንጆ ነው አየሩ፣ ግን ደግሞ ዊንተር ሆኖ በረዶ ሲሆን ጥሩ ነው፣ ወጥ የሆነ አየር ይሆናል። ዊንተር ሆኖ ግን እንደዚህ ንፋስ ያለው ቅዝቃዜ ሲሆን ማለት ነው ጉንፋን አትሉት ይሄ ንፍጥ ያስቸግራችኋል እና እንደዚህ ናፕኪን ይዛችሁ ነው የምትዞሩት ማለት ነው ቦርሳችሁ ውስጥ። ጉንፋን አይደለም ግን በቃ ውሃ የሆነ ንፍጥ ያስቸግራችኋል። ብስሚላህ ሰላም፣ እንዴት አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዩቲዩበሮች ማለት ነው ዩቲዩብ የሚሰሩ ሰዎች ባሉት ቀን ለምን እንደማይፖስቱ አሁን ነው የተረዳኋቸው። በየቀኑ ፖስት አለው ብዬ ነበረ፣ ግን ኮንሲስታንሲ ዩቲዩብ ላይ ትንሽ የሚያስቸግር ይመስለኛል። አንድ ካሜራ ማስተካከል አለ። ከዛ ደግሞ እንደ ቲክቶክ ራንደም እንዲህ ስልካችሁን ይዛችሁ አይደለም የምትቀርጹት ምናምን እና ትንሽ ያስቸግራል እና ባልኩት እንዳልኩት በየቀኑ መፖሰት አልቻልኩም። ግን ያው አንድ ቀንም ሁለት ቀንም ዘልዬ ቢሆን ይሄ ቲዮኒ ሲክስ ዩቲዩበር የመሆን ነው አንዱ ፕሮግራሜና እቅዴ። አላማዬ አይደለም ግን ማድረግ አለብኝ በቃ። ለአመታት ኦልሞስት ለ5 ዓመታት ዩቲዩብ ሪከርድ አደርጋለሁ። ዩቲዩብ ላይ ሀሳቤን ለራሴም ለሰዎችም አጋራለሁ ብዬ ከጓደኞቼ ጋር ጀምሬ ነበረ። ሌላም አካውንት ላይ ጀምሬ ነበረ ምናምን እና አደርገዋለሁ ብዬ ሳላደርጋቸው ከቀሩ ነገሮች ውስጥ አንዱ የዩቲዩብ ቪዲዮዎች ሪከርድ ማድረግ ነው እና ለራሴም ስል ይሄ ኮንሲስተንሲ ያለው ቪዲዮዎችን መቅረጽ አለብኝ። ለራሴ እንደ ሽልማት ወይም ደግሞ በዚህ አመት አደርገዋለሁ ብዬ ሳላደርጋቸው ከቀሩ ከባለፈው አመቶች ውስጥ ዘንድሮ ያደረግኩት ብዬ ጆርናል ደብተሬ ላይ ወይም ደግሞ ደብተሬ ላይ እዚህ ላይ የምጽፈው ስኬቴ ይሆናል ማለት ነው እና መቅረጼ አይቀርም። አንዘባዘብኩባቸው አይደለም፣ ያው አዲስም አይደለው ለዚህ ፕላትፎርም ቻሉኝ። እንግዲህ ዛሬ ስለምንድን ነው አወራ ፈለግኩኝ መሰላችሁ? ማንም ሱፐርማን መጥቶ ከዚህ ካለንበት መውደቅ፣ ካለንበት ብቸኝነት፣ ካለንበት መውደቅ መነሳት ማንም መጥቶ አያነሳንም። ማንም። አንዳንዴ ተስፋ መቁረጥም መፍትሄ ሊሆን ይችላል ብዬ አሰብኩኝ። ምን አይነት ተስፋ መቁረጥ መሰላችሁ? ላይሳካልን ይችላል ምናምን አይደለም። አሁን እያለፍንበት ያለው ህመም፣ ስቃይ፣ መከዳት፣ መተው፣ አለመሳካት፣ ብቸኝነት ምናምን ስሜቶች አንድ ቀን የሆነ ሰው መጥቶ ከዚህ ያወጣናል የሚል ስሜት ምናልባት ላይሰራ ይችላል። ምናልባት ያ ሂሮ እኛ ልንሆን እንችላለን። ዛሬ ነው ትናንትናና ዛሬ ነው ይሄንን እያሰብኩት ያለው። ኦነስትሊ እኔም አስቸጋሪ ቀናቶችን እያሳለፍኩኝ ነው እንደ ወጣት። በተለይ በዚህ አመት ከላስቲር አይብስም፣ ግን ደግሞ ሁሌም በህይወታችን የሚፈጠሩ አዳዲስ ነገሮች እንደ አዲስ አይደለም እናስተናግዳቸው። እሱ ይገባኛል። እሱ ስሜት ከባለፈው አመት የባሰ እንዳልሆነ አውቃለሁኝ። ግን ደግሞ ሁሌም አዲስ ነው። በእኛ ህይወት ውስጥ የሚመጡ ሁሉም ስሜቶች አዲስና ከባድ ሆኖ ነው የሚታዩን እና ከባለፈው አመት ከባድ አይደለም፣ ግን ደግሞ እንደ ሰው ልጅ ስትራግል እያደረግኩኝ ነው በዚህ አመት ማለት ነው እና አፍላክ የሆነ ሰው ይመጣል፣ የሆነ ሰው በህይወቴ ይመጣል፣ የሆነ ሰው አሁን ካለሁበት ነገር ያወጣኛል ብዬ አስብ ነበረ። ከዛ ትናንትናና ዛሬ ነው። ማንም ሊመጣ አይችልም። ማንም በህይወታችን ማንም አይመጣም። በእኔ ህይወት ውስጥ ድምፅ አለ። የሰው ኮቲ ምናምን ከተሰማችሁ ፓርክ ውስጥ ነኝ ያለሁት። ለዛ ነው እኔ ነኝ የኔ ሂሮ፣ የኔ ሱፐርማን እኔ ነኝ። ያሰብኳቸው እነዛ ጥሩ ጊዜያቶች የሆኑ ሰዎች ይመጣሉ፣ የሆነ ገንዘብ ይመጣል፣ የሆነ ስኬት ይመጣል ምናልባት ላይመጣ ይችላል። ከመጣም እሰየው፣ ግን ደግሞ ሊረዝም ይችላል። ምናልባት ያ የጠበቅኩት ሱፐርማን እኔስ ብሆን ብዬ አሰብኩኝና አቧራዬን አራግፌ የተዳፈነቿን ዊንተር
ገለጥ አድርጌ እሳት አድርጌ ማስነሳት አሰብኩኝ ማለት ነው። አለሁልሽ ብዬ ራሴን በራሴ ሀግ ማድረግ፣ ራሴን በራሴ ማቀፍ፣ መሳም፣ ለራሴ ሱፐርማን መሆንን አሰብኩኝ ማለት ነው። ምናልባት እንደዚህ እየተሰማችሁ ያላችሁ ሰዎች ካላችሁ እንዲህ ብናደርግስ፣ አቧራችንን አራግፈን ብንነሳስ? እንደምለው እንደሚወራው ቀላል እኮ ነው እያልኩኝ አይደለም፣ ከባድ ነው። ግን ፕሮሰሱን ዛሬ ብንጀምረውስ? ጥሩ ቀን የሚባል ባይኖርስ? ምናልባት ጥሩ ቀኑ ዛሬ ቢሆንስ? ሞቲቬት እያረኳችሁ አይደለም፣ እሺ፣ እንዲሁ በልቤ ላይ ያለፈውን እውነት ልንገራችሁ ብዬ ነው። እና አቧራችንን አራግፈን ብንነሳስ? ለማራገፍ እንደ ምንድን ነው አህያ ላይ ሲንከባለል እንደቆየ አመድ ላይ ሲንከባለል እንደቆየ አህያ ብድግ ብሎ አራግፎ እንደሚነሳው ቀላል አይደለም የሰው ልጅ ህይወት። ግን ደግሞ የተሰጠችን እች እድሜ ከሆነች በዚች እድሜ ከሆነ ደስታውንም ሀዘኑንም የምናስተናግደው ጊዜ እንደሌለው ሰው ብንኖርስ? በቃ ኢትስ ኦኬ። አንዳንዴ እድልን አክሴፕት ማድረግም መልካም ይመስለኛል። በቃ የኛ እድል ይሄ ነው፣ የኔ ዘመን ወጣት እድል ይሄ ነው። ስለዚህ ያለነው ለኛ እኛንን ራሳችን። እኛም እኮ የሆነ ሰው ተስፋ የሚያደርገን ሰው ነን። ኦኬ፣ እንደዚህ ላስረዳችሁ። አሁን እኛ ያለንበት ሁኔታ ለሆኑ ሰዎች ህልም ነው፣ ምኞት ነው። ለተናናሾቻችን፣ ለተናናሽ አክስትና ያጎት ልጆቻችን እኛ እነሱን እንድናነሳ እየጠበቁ እኛ የምንነቃበትን ቀን ወይም ደግሞ እኛ የምንራራበትን ቀን እየጠበቁ ነው። እኛ ደግሞ የሆነ ስትራግል እያደረግን ነው። እኛም ደግሞ እጃችንን ይዞ የሚያነሳን ሰው እየጠበቅን ነው ምናምን። እኛም ለሰዎች እየደረስን አይደለም። እኛ እንዲደርሱልን የፈለግናቸው ሰዎችን የሚደርስላቸው ሰው ምናልባት እንደኛ እየፈለጉ ከሆነ እጃቸውን ያዘረጉልን። ስለዚህ የራሳችንን እጅ ቀኝ እጃችንን በግራ እጃችን ይዘን አፈፍ አድርገን ይዘን መነሳት ብንችል ብዬ አሰብኩኝ። አለ ነው ሀሳቤን አግኝታችሁኛ ይሁን አይሁን እርግጠኛ አይደለሁኝም። እኔ ግን እንደዚህ አይነት ሀሳብ ትናንትናና ዛሬ እያስተናገድኩኝ ነበረ። በቃ ይሄ የኔ እድል ነው፣ ይሄ የኔ መንገድ ነው፣ የኔ ዕጣ ነው። አሁን ያለውበት ሁኔታ ከትናንትና የተሻለ ከዚህ የተሻለ ነበረ የምጠብቀው። ግን ደግሞ ከትናንትናው በትንሹም ቢሆን የተሻለ ሁኔታ ላይ ነኝ። ያሰብኩት የተሻለ ሁኔታ ላይ ደግሞ በጊዜ ሂደት እደርስበታለሁ። እስክደርስ ግን ሳልኖር አይደለም መድረስ የምፈልገው፣ እየኖርኩኝ መድረስ ነው የምፈልገው። እና አሁን ያለውበትን ሁኔታ እንዳለ አክሴፕት ማድረግ የሚል ሀሳብ ልቤ ላይ ያልፏል። ምናልባት ከጠቀማችሁ ከሚል ነው እያጋራኋችሁ ያለሁት። ኦብቪየስሊ የሆነ ሰው የሆነ ቦታ ላይ ሊጠቅም ይችላል ይሄ ሀሳብ። ዛሬ ይሄንን ነው የተዘጋጀሁት አይደለም። ስለዚህ ነው ላወራችሁ ያሰብኩት። ከቤቴ ማስወጥቶ እዚህ ፓርክ ያመጣኝ ይሄንን ላወራችሁ ነው። እና በሌላ ሀሳብ በሌላ ቪዲዮ ደግሞ እንገናኛለን። ቀጣይ ደግሞ ምናልባት ስለ ልጅነት አወጋችኋለሁ። አንድ ጓደኛዬ እስኪ ስለ ልጅነትሽ ንገሪኝ ብሎኝ ነበረ እና ከጻፍኩለት በኋላ አነበብኩት። ምንድን ነው የጻፍኩት ብዬ ሳነብ ከስሜት ነው የጻፍኩለት። በእርግጥና እውነት እንደዚህ ነው እንደ የሚሰማኝ አልኩኝ። ስለ ልጅነቴና ስለ አሁንና ስለ ልጅነት በቀጣይ ቪዲዮ እናወጋለን። ስላዳመጣችሁኝ በጣም አመሰግናለሁ። ሳልጠይቃችሁ መጣችሁ ሰብስክራይብ ያደረጋችሁኝ ሰዎች በጣም ነው የማመሰግነው። በአሪፍ ኳሊቲ በአሪፍ ደግሞ ኤዲቲንግ ምናምን እያሻሻልን እንመጣለን ወደፊት። እንደ ጀማሪ እንደ ተማሪ አይታችሁ ስህተቱን እያረማችሁ የድምፅ ችግርም ካለ ባይዘዌ ዛሬ ገዝቻለሁ፣ ማይክ ገዝቻለሁ ዛሬ። ካሜራም ስልክም እየጨመርን ቦታም እያስተካከልን ወደ ስቱዲዮ እያደግን እንሄዳለን። ኢንሻአላህ ከዜሮ ነው ብዙ ነገር የሚጀመረው እና ስለ ልጅነት በቀጣይ አወጋችኋለሁ። ለዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እስከ መጨረሻው ያያችሁ ሰዎች ካላችሁ እንደባለፈው ኮሜንት ብታደርጉልኝ በጣም ደስ ይለኛል፣ ያነቃኛል፣ እንትን ያደርገኛል፣ ሞቲቬት ያደርገኛል። እና ኮሜንት ላይ እያየንሽ ነው ኪፕ ጎይንግ ምናምን ብላችሁ ብትጽፉልኝ ደስ ይለኛል። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሆንላችሁ፣ መልካም ጊዜ ይሆንላችሁ። እስክንገናኝ ቻው።